ሃይ ጋይስ ይሄ የቶፕ ታይፕ ቢም የብረት ኢንስታሌሽን ነው ወይም ደግሞ የብረት ዝርጋታ ነው። እንደሚታየው ቦተም ላይ ቦተም ፎርምወርክ ከሰራን በኋላ ወይም ደግሞ የቦተምን ፎርምወርክ ካስቀመጥን በኋላ ከዛ ቀጥታ ምን እናስቀምጣለን ማለት ነው። ፎርምወርካችንን ከጨረስን በኋላ ብረታችንን እናስቀምጣለን ማለት ነው። በአንድ ሳይድ በኩል ያለው ምን መጠበቅ ይችላል? ብረቱን ካስቀመጥን በኋላ መስራት እንችላለን ማለት ነው። ልክ እዚህ ላይ እንደምናየው ማለት ነው። እዚህኛው ላይ ደግሞ ሙሉውን ጨርሰን ስለነበር ከዛ አስቀምጥ ነው ማለት ነው። ወርኪንግ ስፔሳችን ለቢም ያለችን ወርኪንግ ስፔስ 2.5 አለች በግራም በቀኝም በኩል ማለት ነው። እንዲሁም ደግሞ ቦተም ላይ እንደዚሁ አለን። ያንን ጠብቀን ፎርምወርካችንን እንሰራለን። ለምሳሌ 25 ሳንቲም ነው የሚሞላው። የብረታችን ሳይዝ ወይም ደግሞ የስቴራፓችን ሳይዝ ስንት ትሆናለች? 20 ሳንቲም ትሆናለች ማለት ነው። 2.5 በዚህና በዛ በኩል ምን ይኖረናል ማለት ነው? ወርኪንግ ስፔስ ይኖረናል ወይም ደግሞ ኮንክሪት ከቨር ነው። ወርኪንግ ስፔስ ሳይሆን ኮንክሪት ከቨር ይኖረናል ማለት ነው። ይሄን ይመስላል ማለት ነው።